ሆናቸው ኢትዮጵያ ታሪክ ላይ ሂስቶሪ ላይ አንድ ሜዳ ላይ የተጨፈጨፉት ሂስቶሪን አንብቡ ግቡና አንብቡ ሙስሊምን ገዳይ ከማለታችሁ በፊት እና ለእናንተ ለሌላ ጊዜ መልስላችኋለሁ ለእናንተ ብቻ ላይቭ ከፍቼ እመጣለሁ እያከበርኳችሁ በደንብ ነግራችኋለሁ አከብራችኋለሁ አዎ ለእናንተ ክፉ ንግግር አልናገርም አዎ በመተናገሩት ግን መልስ እሰጣለሁ በማክበር ማለት ነው ምክንያቱም እስልምና ስለከለከለ በዚህ ልጅ የተነሳው ራላችሁ አንድ ወር ሙሉ ሲሳደብ ምንም ሳይመስላችሁ ልክ እናሳስረዋለን ብለን ስንነሳ ራላችሁ ተነስተን እንዲ ጆሮን ተይዞ ኢንሻአላህ ተዓላ እስር ቤት ይገባል بإذن رب العالمين ስለዚህ من قلتم لا إله إلا الله እቺን አላህ የሰጠንን ጊዜ ሱብሃነሁ ወተዓላ መስገጃችሁ ላይ ቁጭ በምትሉበት ሰዓት አስታውሱ ምን ያህል ነው ከአላህ ጋር ግንኙነት ያለኝ ብላችሁ አስታውሱ ምን ያህል ነው ጌታዬን ሱብሃነል ኻሊቅን ማስታውሰው በዚህ ሁሉ ሩጫዬ ውስጥ ጧትም ማታም ለሊትም ስትገቡ ላይቭ ላይ ማታጫቸው ሰዎች አሉ this is not life ይሄ ላይፍ አይደለም እህቶች ወንድሞች ከጌታችን ጋር የምንገናኝበት ጊዜ ያስፈልጋል ሱብሃነሁ ወተዓላ አላሁ ረቡል ዒዛ ባሮቹ ብቻቸውን እሱን የሚያናግሩበትን ጊዜ ሱብሃነል ኻሊቅ እንድናደርግ ነግሮናል ያ ነው ለእናንተ የሚወፍቀን ብለኛንኮ እዚህ ውስጥ ያላችሁ በሙሉ ኢንሻአላሁ ተዓላ የሰራሁትን ቪዲዮ በኦሮምኛ መሰራለሁ የምታዩት በሙሉ የቂያማ ቀን ምልክት ነው ልጅ እናቷን የምትቆጣበት በአገር ደረጃ በፎቅ ሲሽቀዳደሙ ፌንሲ ነገሮች ታይተው የማይታወቁ ሲመጡ ፊትናው ሲበዛ ሾው ኦፍ ሲበዛ ይሄ ሁሉ ተቀምጧል ሐዲሱ ላይ ለዚህ ሁላ ነገር ደግሞ እኔና እናንተ ራሳችንን ብቻ መመርመር እሺ ዱንያ انما اموالكم واولادكم فتنه ይሄ እንዳትረሱ እዚህ ዱንያ ላይ ያለው በሙሉ የምንሮጥበት ነገር በሙሉ ፈተና ነው ኢና ለጃዒሉ ما عليها صعيدا جرزا እቺን ዱንያን ውብ እናረጋታለን تبارك الذي بيده الملك الذي خلق الموت والحياة ليبلوكم أيكم أحسن عملا هون لا ለዲን መቆም ባለብን ሰዓት እንቆማለን ማድረግ ያለብን አቅማችን የሚችለውን እናረጋለን لا يكلف الله نفسا إلا وسعها ለዲን በመንቆምበት ደሞ እኔና እናንተ ደሞ ከጌታችን ጋር ምንድነው የምናረገው ይሄ ነው በሃይማኖት ተመቱ መልስ ሰጣችሁ ወይ ለዲናችሁ ቆማችሁ ለሚመጣው ነገር ዶንት እናንተ ያንን መቆጣጠር አትችሉም አላህ ነው የሚቆጣጠረው ሱብሃነሁ ወተዓላ ስላሉ ማረግ አይችሉም ስለሆኑ ማረግ አይችሉም እነዛ ሰዎች የፈለጉትን ነገር ቢናገሩ ዲናችን ላይ ለምናረገው ነገር ወላሂ ምን ሳሳለት ሩህ የለንም አላህ ምስክሬ ነው ሱብሃነሁ ወተዓላ እሱ የሰጠነውና ሩሁ ማለት ነው ሱብሃነሁ ወተዓላ ምን ማረግ እንዳለብን ምን ማረግ እንደሌለብን ቁርአን ነግሮናል ሐዲስ ነግሮናል من رأى منكم المنكر فليغير بيده فإن لم يستطع فبلسانه فإن لم يستطع فبقلبه ذلك أضعف الإيمان ያሉት የኛ ነብይ አለይሂ ሰላቱ ሰላም ከእናንተ መሃል ስህተትን ያየሰው በእጁ ያስቁም ካልቻለ ደግሞ በንግግሩ ካልቻለ ደግሞ በቀልቡ ይጥላ ምን ሰራውን ስራ እነ ከሌ አይደለም የሚነግሩን መሊኩል ሙልክ ነግሮናል እኔና እናንተ ከቁርአን ከሐዲስ እንተዋወሳለን አለቀ ብዙ ነገሮች የሚሆኑትን ነገሮች ብናገር እኔ ጥሩ አይመጣም ዝም ማለቱ ይሻላል ኦኬ በኦሮምኛ ነው የተናገረው ልጁ በተናገረው ንግግር ደግሞ ምን ሄድበትን አካሄድ እንሄዳለን ቋንቋውን ስላልገባችሁ ዝም ማለታችሁ ችግር የለም የተናገረው ንግግር አይ እንደዚህ አታርጉ ብላችሁ ግን መናገር አትችሉም ማረግ ያለብንና የሌለብንን እናንተ አትነግሩንም ብዙ ነገሮች ተልከውልኛል እኔ ለአላህ ሱብሃነሁ ወተዓላ ብለው ከሚሰሩት ያርጋል እሱን ኢኽላሳችሁን ለማወቅ ሁላችሁ እዚህ ውስጥ ያላችሁ ኢኽላሳችሁን ለማወቅ በፊት ለፊትና በኋላ የቱ ጋር ናችሁ ብቻችሁን ስትሆኑ የቱ ጋር ናችሁ ኢኽላስ ማለት ያቆኑ ብቻችሁን መስሩ ስራ እኮ ነው ኢኽላስ ሶሻል ሚዲያ ላይ ምንም ላይ ምን ሰራውንም ሁሉም ያልኩ ዳዕዋ ሲደረግ እኮ እነዛ ሁላ አስተማሪዎች
ኸሊፋዎች ሲሰሩ የነበሩትን ስራ እኮ በአደባባይ ላይ ህዝቡ ያያል። ብቻቸውን ምንድነው የሚሰሩት ነው። ኢኽላስ ማለት ያ ነው። አንተ መዓ ረበክ ምንድነው የምትሰራው? እና አቡበከር ይናገሩ ነበር፣ ለዑማ የቆሙ ነበር። እና ዑመር ይሰሩ ነበር ለዑማ። የሚሰሩት ስራ በፊት ለፊት የሚታዩ ስራዎችን ይሰራሉ። ብቻቸውንስ በድብቅስ ምንድነው የሚሰሩት? ይሄ ነው ኢኽላስ ማለት። ሰው ይላል እኮ ብትሰሩም ይላል ባትሰሩም ይላል። አንዳንድ ሰዎች ሰው ስላደነቃቸው ወይ ስላመሰገናቸው የሚናደዱ ሰዎች አሉ። መለም የሽኩሩና ስላየሽኩሩላህ ያሉት የኛ ነብይ አለይሂ ሰላቱ ሰላም ሰውን የማያመሰግን አላህን አያመሰግንም አሉ። አንድ ወንድማችሁ እህቶቻችሁ በሚያረጉት ነገር ኸይር ነገር ስታዩ ጀዛኩሙላሁ ተዓላ ኸይር ትላላችሁ። የሆነ ስጦታ ጀዛኩሙላሁ ተዓላ ኸይር ትላላችሁ። ያ ኢኽላስ ማለት ብቻችንን የምንሰራው ስራ ነው። ከዚህ ከሶሻል ሚዲያ ውጪ ወይ ደግሞ ከጓደኞቻችሁ ጋር አብራችሁ ከምትሆኑት ውጪ ወይ መስጊድ ላይ ተሰብስባችሁ ከምትሰሩት ውጪ ብቻችሁን የምታረጉት ነገር አለ። ያ ነው ኢኽላስ ማለት። በድብቅ የምትሰሩት ከጌታችሁ ጋር ያላችሁ ግንኙነት ከጌታችን ጋር ጥሩ ግንኙነት ይኑረን። እኔም እናንተ ይሄንን ነው ለማለት የመጣሁት። ያለነው አኺረት ዘማን ላይ ነው። እቺን ጊዜ እንጠቀምባት። አይ ከዛ በተረፈ ስለ ልጁ እየጠየቃችሁ ያላችሁ ሰዎች መልስ አልሰጥም ብያለሁ። እኔ መልስ የምሰጠው ኸበር ይዤ ስመጣ ነው። እየተሰራ ነው። አዎ እየተሰራ ነው። بإذن رب العالمين الله سبحانه وتعالى በአጭር ጊዜ ለአንድ ወር ነበር ሲሳደብ የነበረው አይደል? አንድ ወር ሙሉ ሲሳደብ ነበር። بإذن رب العالمين አዲሱን ነገር ሲመጣ ነው የምናገረው። አሁን አልናገረው። እሺ بارك الله لي ولكم في القرآن الحكيم ونفعني وإياكم بالآيات والذكر الحكيم.